የሲቪልና ቤተሰብ ምዝገባ ጥቅሙ የለው ወደር። ውድ የከተማችን ነዋሪዎች ኤጀንሲው አዲስ የአገልግሎት አማራጭ ለተገልጋዮች ይዞላችሁ መጥቷል። የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ላለፉት ዓመታት ሪፎርም በማድረግ ዘመናዊ ቴክኖሎጂ አማራጮችና አዳዲስ አሰራሮችን በመዘርጋት ለውጥ ያመጣ ሲሆን አሁን ደግሞ ለከተማዋ ነዋሪዎች የሚሰጠውን አገልግሎት ፈጣን፣ ተደራሽ፣ ምቹ ለማድረግ የሚያስችለውን አገልግሎት ይበልጥ በማዘመን የትም መሄድ ሳይጠበቅቦ ባሉበት ሆነው የሞባይል መተግበሪያዎችን ብቻ በመጠቀም የልደት መታወቂያ እንዲሁም ያላገባ አገልግሎቶችን ማግኘት ይችላሉ። አጠቃቀሙን በተመለከተ ብራውዘራችንን እንከፍታለን። ከዛም የሲቪል ምዝገባ እና ነዋሪነት አገልግሎት ኤጀንሲ አገልግሎት መስጫ ሲስተም አለ። እሱን እንከፍታለን። portal.acrrsa.gov.tt ኢንተር ካልነው በኋላ አማራጮች አሉ። አማርኛና እንግሊዘኛ በምንፈልገው እንመርጣለን። ከዛም በኋላ ፋይዳ አገናኝ የሚለውን ክሊክ እናደርጋለን። እሱን ክሊክ ስናደርግ የነዋሪነት ምዝገባ ቁጥር እንድናስገባ ይጠይቀናል። ይህን የነዋሪነት ምዝገባ ቁጥር ከመታወቂያችን ላይ ሊሆን ይችላል ካለን ወይም ነዋሪነት ማረጋገጫ እሱን ካስገባን በኋላ ቀጥል እንለዋለን። ቀጥል ስንለው ፉል ኔማችን ስም እስከ አያት እንድናስገባ ይጠይቀናል። ስም እስከ አያት ሂንት አለ ላይ ጋ MGF የሚለው M ፈርስት ኔም ነው የመጀመሪያ ስም፣ G ሁለተኛ ስማችን፣ F ሶስተኛ ስም ይሄን እናስገባለን ማለት ነው። በትክክል ካስገባንና ችግር ከሌለበት ቀጥታ አረጋግጥ እንለዋለን። ስተት ካለ ግን ራሱ ሲስተሙ ይመልሰናል። ትክክል ከሆነ በዚህ መልኩ ይመጣልናል። ስለዚህ በስም በተሳካ ሁኔታ ተረጋግጧል። ይህ ነዋሪነት ላይ ከመዘገብነው ጋር ተረጋግጧል። ስለዚህ ብቁ ነን ማለት ነው። አሁን ማፕ ለማድረግ ብቁ ነን ይላል። ስለዚህ ፋይዳ ያገናኙ እንለዋለን። እሱን ካልን በኋላ ይሄ ፔጅ ይመጣል። እዚህ ጋር ፋን ነምበር ነው የምናስገባው። ፋይዳ አሊያንስ ነምበር የምንለው 16 ዲጂቱን ማለት ነው። እሱን እናስገባለን። 16ቱንም ሙሉ ካስገባንና እርግጠኛ መሆናችን ካረጋገጥን በኋላ ቀጣዩ ስቴፕ ከታች እንደምትመለከቱት ሰንድ ኮድ የሚላል። ሰንድ ኮድ የሚለውን ክሊክ ስናደርገው እዚህ ጋር ሲሌክት ባደረግነው ሞባይል ቁጥር 5704 መጨረሻው ላይ የፋይዳ ማረጋገጫ OTP ልክልናል። ከፋይዳ መረጃዬን ፌች አድርጌ ቀድቼ ላምጣው ወይም ፈቅጃለሁ የሚለውን ነው። እሱን ካስገባም በኋላ ቬሪፋይ ስንለው በምታዩት መልኩ መረጃ ይመጣል። በግራ ሳይድ ያለው ከሲቪል ምዝገባና ነዋሪነት አገልግሎት የመጣ ነው። ከዛ ስርዓት የመጣ መሆኑን ያሳየናል። በቀኝ ያለው ከፋይዳ የመጣ ነው። ከዛ በኋላ ስኮር አለ። እዚች ጋር በቀኝ በኩል አረጋግጥ የሚላል መረጃው ትክክለኛ የቱ ነው የሚለውን ነው። አንዳንዴ 100% ሊሆን ይችላል፣ ካልሆነ ደግሞ የስፔሊንግ ልዩነቶች ሊኖሩ ይችላሉ። ስለዚህ እሱ ትክክለኛው ስፔሊንግ የቱ ነው የሚለው እዚህ ጋር እንመርጣለን ማለት ነው። በምታዩት መልኩ ቼክ ቦክሱን ቼክ እናደርጋለን። ቼክ ስናደርግለት ትክክለኛው ይሄ ነው እንደማለት ነው። ከዛ ውጭ ያሉት ያው እንደምታዩት ትክክል ናቸው። ዜግነት፣ ጾታ፣ የተወለደበት ቀን፣ ዴት ኦፍ በርዝ እነዚህ ይዛመዳል ማለት ያው ትክክል ነው። የፋይዳም የሲቪል ምዝገባም አንድ አይነት ነው፣ ልዩነት የለውም ነው። ልዩነት ከሌለውና እዛ ጋር ከመረጥን በኋላ ቀጥል ነው የምንለው። ቀጥል ካልነው በኋላ የምትመለከቱት ፔጅ ይመጣል። እዚህ ጋር የምናየው ማፕ ካደረግን በኋላ ለምናገኘው አገልግሎት የሚያስፈልጉ መረጃዎች ናቸው። የመጀመሪያው የቤቱ ባለቤት ማን ነው ነው። አሁን ማፕ ካደረግን በኋላ ተመዝግበን አገልግሎት የምናገኝበት የቤት ባለቤት አለ። የዚህ ቤት ባለቤት ሙሉ ስም ይጠይቀናል። ሙሉ ስም እናስገባለን። የቤት ቁጥር በሁለተኛ ደረጃ ይጠይቃል። የቤት ቁጥሩን በዚሁ በተመሳሳይ እናስገባለን። ከዛ ውጭ ያሉት ያው ግዴታ አይደሉም፣ ቢኖሩ ግን ለተጨማሪ መረጃ ያገለግላሉ። ስለዚህ ካለ እናስገባለን፣ ከሌለ ግን ግዴታ ስላልሆነ በቀኝ በኩል ያው ቀጥል የምትላለች እሷን
ክሊክ የምናደርግ ይሆናል ማለት ነው። ስልክ ቁጥር ካለን በዚህ መልኩ ስልኩን እናስገባለን። ይሄ የቤቱ ባለቤት እኛ የምንገባበት የምንኖርበት ቤት ባለቤት ነው። ከዛ በኋላ በሁለተኛ ደረጃ የቤተሰብ መረጃ ይጠይቀናል። ይህ የቤተሰብ መረጃ የእናት እና የአባት ሙሉ ስም ነው። ከዚህ ፊት አስመዝግበን ከሆነ የሲቪል ምዝገባ የሲስተም ስርዓት ላይ ሙሉ መረጃውን ያመጣልናል። ከዛ ካላስመዘገብነው ግን በወቅቱ ባዶ ስለሚያደርገው እንሞላለን። አሁን ስላስመዘገብን ቀጥል አልኩት፣ አለፈ ማለት ነው። በሶስተኛ ደረጃ አደጋ ተጠሪ መረጃ ምን ቀይረው ነገር ካለ ከመጀመሪያው ሙሉ ለሙሉ ያመጣልናል። ከመጀመሪያው ስርዓት ማለት ነው። ከሲአርአርኤስ ስርዓት ወይም ሲስተም ያመጣል። ስለዚህ በዚህ መልኩ ያሳየናል። ሙሉ ነው ችግር የለበትም ብለን ካሰብ ቀጥል እንለዋለን። ግን መቀየር የምንፈልግ ከሆነ እንቀይረው ከሆነ በምታዩት መልኩ ኤዲት እናደርጋለን ማለት ነው። ያን አድርገን ከጨረስን በኋላ ቀጥል የሚለውን በተን ክሊክ ስናደርግ ወደ ትውልድ ቦታ ይወስደናል። እዚች ጋር አደጋ ጊዜ ተጠሪው መቀየር ስላለበት አንድ ባንድ እየቀየር ነው ማለት ነው። በምታዩት መልኩ ኤዲት እያደረኩት ነው ማለት ነው። የአደጋ ጊዜ ተጠሪ ገባ፣ ቀጥል አልኩት። አሁን የትውልድ ቦታዬ ነው። አሁን በተመሳሳይ ያመጣዋል ሙሉ ነዋሪነት ላይ ተመዝግቤ ከሆነ የዛኔ ኦፕሽናል የሆኑ ፊልዶች አሉ። ኦፕሽናል ሆኖ ካልተመዘገበ ስለማያመጣው ነው። ቀጥል ስለው እዚች ጋር ግዴታ አፕሎድ መደረግ ያለበት አስፈላጊ የሆኑ መረጃዎች አሉ። እነሱን መረጃ የምናስገባበት ነው። እዚህ ጋር እንደምትመለከቱት አፕሎድ ማድረግ እንችላለን። ካልሆነ በግራ በኩል በምታዩት ቀጥታ ከሲስተም ሊሆን ይችላል ከሞባይላችን ካፕቸር አድርገን መውሰድ እንደምንችል የሚያሳየን ነው። አሁን እኔ ብራውዝ አድርጌ አፕሎድ ነው ማድረገው። አስገባውት የፊት ለፊቱን በተመሳሳይ የጀርባውን አስገባለሁ። እዚያ መጠንቀቅ ያለብን ትክክለኛ መረጃ ነው መግባት ያለበት። የፊቱንም የኋላውንም መታወቂያችን ስናስገባ የፊቱን በፊቱ ቦታ የኋላውንም በተመሳሳይ በባክ በሚለው እናስገባለን። ከዛው ቀጥል ነው የምለው። ቀጥል ስለው ሰመሪ ነው የሚያሳየን የገባው መረጃ ትክክል ነው ወይ። ትክክል ካልሆነ ተመለስ ብለን ወደ ኋላ ማስተካከል እንችላለን። ሁሉ ትክክል ከሆነ ቀጥል ስንለው በትክክል መረጃው በተሳካ ሁኔታ ቀርቧል የሚል ይሰጠናል። ከዚህ በኋላ እዚች ጋር የማመልከቻ ቁጥር አለች። እቺ ቁጥር ኮፒ አድርገን መያዝ እንችላለን። ኮፒ ካረግነው በኋላ የጥያቄ ሁኔታ ሪኩዌስት ጠይቀናል፣ ማፒንጉን ማለት ነው። ከዛው ስታተሱን ቼክ ለማድረግ ሴሌክት ያደረግነው ቁጥር ሁለት አለ፣ የምዝገባ ቁጥር የማመልከቻ ቁጥር አለ። ስለዚህ እኔ የማመልከቻ ቁጥሩን ነው የምጠቀመው። እሱን ተጠቅሜ ሁኔታ ይከታተሉ የሚለው ወይም ስታተስ ቼክ የሚለውን ክሊክ ሳደርገው ስታተሱ እዚህ ጋር በምትመለከቱት መልኩ ፔንዲንግ ይለኛል ማለት ነው። ሌሎች ጥያቄዎች ካለን ሌሎች ጥያቄዎች የሚለው ክሊክ እናደርጋለን። ከሌለ ግን ይሄ አጠቃላይ ማፕ እንዴት እንደምናደርግ በዚህ መልኩ የምናይበት ነው ማለት ነው። ይሄን ይመስላል የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ኦንላይን አገልግሎቶችን ለማግኘት የነዋሪነት ምዝገባ ማረጋገጫ ቁጥር ከፋይዳ ጋር መተሳሰር አለበት። አንድ ጊዜ ይመዝገቡ፣ በሁሉም ቦታ ይገልገሉ። የሲቪልና ቤተሰብ ምዝገባ ጥቅሙ የለም ወደር። ለዘላቂ ልማት ግብ ተኮር ትግበራ መጓጓዣ መንገድ፣ ጤና፣ ትምህርት ቤት ቴክኖሎጂም ጭምር በፍትህ ተዳርሶ ክፍፍል አሳልጧል በወሳኝ አስተዋጽኦ። የሲቪልና ቤተሰብ